እቺን አዲስ የመጣች ሼባው አሉ ሴቶች መስሏታል። የሴቶች ጉዳይ ምናምን መስሏታል። እንግሊዝ ፕሪሚየር ሊግ መሰለኝ ስማት ምን እንዳለች ግባ እንለያለን። ይሄ ቋንፊልድ ነው አባቴ። እኛም በሻሺ ስለስንት እንደማናሸንፋት ነው እንጂ ማላቀው እንደምናሸንፋት እኮ ሁሉም ሲያውቃል እኮ። ግልጽ ነገር እኮ ነው። ከእረፍት ወደ እረፍት ነው እየመጣን ያለ ነው። ምድረ ቋጣሪ 1 ነጥብ ነው ልዩነታችን። 1 ነጥብ ነው ልዩነታችን። አሁን ደግመን እንመራዋለን እንበለዋለን። ይሄን ዋንጫ አልነገርኳችሁ? ምን ጉረኛ እንደ ጉራህን ምናምን ትላላችሁ? እኔ ግልጹን ነው የነገርኳችሁ እኮ መጀመሪያ አልነገርኳችሁ? ከጨዋታው በፊት ማን ነው ላይመቸኝ ይችላል ምናምን ብላ ኦሬዲ በቃ ስለስንት እንደምናሸንፍ አናውቅም እንጂ አሸንፈናል ምናምን እንዳይለመድ ሁለተኛ እንዳይለመድ። እሱ ብቻ አይደለም እቺ ስትዋስ ለጨዋታ ነው ተሰካላት። የዛኔ አቅለሸለሸኝ ማሸነፍ አቅለሸለሸኝ ምናምን ካለች በኋላ 3 ነጥብ ረሃብተኛ ሆነች። ገባችሁ አይደል? ዞላ ገነር ዩናይትድ ሆነች። 3 ነጥብ ረሃባት። ገባ አይደል? እሷን እንተዋት። ኮሜንት ላይ የዛሬ 2 ወር ማለት አንድ የዩናይትድ ደጋፊ ደደብ የሆነ የዩናይትድ ደጋፊ ማለት እነሱ መከላከል አያስፈልጋቸውም አሰልጣኛቸው እንደሚያገቡ እርግጠኛ ስለሆነ ብታገባበትም አግብቶ ያሸንፋል። አዋቂ ነህ። ከየት ያመጣችሁ ድንቁርና ነው? ደግሞ መከላከል ማይችል ቡድን ዋንጫ ይበላል ምናምን ነገር። ያ ማጂም የሆነም ሰውዬ እንደዛ አለ። ይሄ የሰር አሌክስ ፈርጉሰን ቃል ነው። የሰር አሌክስ ፈርጉሰን ቃል ደግሞ ማለት ፀሐይ በምስራቅ ትወጣለች፣ ሰር አሌክስ ፈርጉሰን አይሳሳትም። ተረዳኝ አይደል? ይሄን መማር ነበረብህ። ማጂም ስለሆንክ ነው። ሌላም ደረሰኛል። አሁን እንዳለ ማን ሰሞኑ ብቅ ያሉት የሊቨርፑል ደጋፊ ምናምን ቲክቶከር ነኝ አክቲቪስት ነኝ እንዳለ ይጠፋሉ። ቪዲዮ ስራ ወደ ኮንቴንት ተመለስ። ደግሞ ማን ነው 5ኛም ስለምትለጠፍ ተሸማቀህ ወደ ሌላ ኮንቴንት ወደ መጣህበት ኮንቴንት ተመለስ። ገባ አይደለ? ሲጀመር ማን እዚህ ኮንቴንት ላይ መጥቶ ለመበሻሸቅ ማን ስታሸንፍም ስትሸነፍም ሁሌም ፊትህ መታየት አለበት። ለመገረፍ ፈቃደኛ መሆን አለበት። ገባ አይደለ? የዩናይትድ ደጋፊን እንደዚህ ጥፍር አታክሉ። ይሁን ላይ የተሰቃዩ ከአመት እስከ አመት አሉ። ገባ አይደለ? ይሁን አንተ እርግጠኛ ነኝ ማን ነው 5 ነጥብ ስትሆን ተበጠረክ። ላስት ሲዝንማ ዋንጫ ስትበላ ነው የመጣው። 5 ነጥብ ስትበልጥ ተበጠረክ። አሁን ትጠፋል። ካልጠፋም ደግሞ ኔክስት ጌም ስትሸነፍ ትጠፋል። ዱቄት። እስቲ ምክንያታችሁን መስማት ፈልጋለሁ። ማይሙላ 500 ሚሊዮን አውጥተህ ጎል ማግባት አትችልም። ዲፌንስን ማይረባ ዲፌንስን ያላጠናከርከውን ዲፌንስን 500 ሚሊዮን ኖ ጎል 4-2-4 እስከ መጫወት ድረስ ደረሰ እኮ የቴናግ። እንደዛ ነው ዴስፕሪት የሆነው። እየጓጓ መከላከል የሚችል ቡድን እየጓጓ በዛው ያልቃል አልኳ። ምን ትፈልጋለህ? ያው በዛው አለቀ። ዱቄት ነህ።